2014 ላይ ሱቅ እየሰራሁኝ እሱም እንደዛ ጸጉሩን እየሰራ አረገዝኩኝ ከዛ እኔ የተደሰትኩትን ደስታ ልነግርህ አልችልም እሱ ግን መጀመሪያ በቆመበት ደንከተ ይደሰት ይዘን ግራ ገብቶታል አስበው አሁን ኑሮአችን እዛችሁ ቤት ውስጥ ነው እዛችሁ ኑሮ ላይ ልጅ ቢጨመር የኔ አምሮት ቢጨመር በቃ እኔ እንደኔ ጭንቅላት አሁን ላይ ቆሜ እሱን ያስበው ይመስለኛል እዛ ጋር ደንግጦ ማለት ነው ከዛ አባ ደስ አላለህም እንዴ አልኩት አረ ደስ ብሎኛል አለኝ ደስ ብሎኛል በቃ እሷ ይዛልን የምትመጣውን ነገር እሷ ይዛልን የምትመጣውን ነገር እኛ እናቀም ማለት እግዚአብሔር ስጦታ ነው ስለዚህ ደስ ብሎኛል አለ ቤት መከራየት አለብን አልኩት እዚህ ቤት ውስጥ እንዴት ልጅ ወልዳለች አልኩት ከዛ እንቀይር ይሻላል ሁለት ክላስ ቤት መከራየት አለብን አልኩት እሺ በቃ ፈልጊልንና ካገኘሽ እሺ ብሎስ በቃ እሺ የኔ ፍላጎት ያሟላልኛል በቃ እሺ በቃ ፈልጊና ካገኘሽ ንገሪኛል እዛው ሱቅ መሰራበት ሰፈር አገኙኝ ማለት ነው ከዛ እዛ ሰፈር አገኙኝና ይሄው አግኝቻለሁ እንደዚህ አይነት ሰፈር ላይ እና ቤቱም ግቢው ማሪፍ ነው እዛ ግቢ እንግባልኩት ከዛ እሻለ ያንን ቤት መተናየን ያቺን ቤት በቃ ትንሽ ነው የሰፋችው ሁለት ክላስ መሆኗ ነው እንጂ ሰፊ ያስባለ ጠባብ ነች በቃ ያው ነች ማለት ነው ግን በቃ እንትን ነገር የለም አልጋውን ወደ ጓዳ አስገባን ያቺን ኮሞዲኖ ሳሎን አስቀመጥኳት ያቺን ቲቪ ኮሞዲኖ አናስለኝ እንዴ ከዛ እዛ ገባን ከዛ ማሚ በዚህ አጋጣሚ ወደ ዛገር መታ መኖር ጀምራ ነበር በስራ ምክንያት ማለት ነው ከዛ ወደዚህ ሀገር ልትመለስ ሆነ አሁንም ማለት ነው ተጣልተናል አንነጋገርም ይኑላ ከዛ ለምንድን ነው ግን ማርገዝሽን ማስነግሪያቸው አለ ንገሪያቸው ደስ ይላቸዋል አለ ከዛ ይሻልኩኝና ቅድሚያ ለአያቴ ደውዬ ለአያቴ እንዲህ ነው አልኳት እዛ ጥሩ ነው ልጅ ጸጋ ነው ጥሩ ነው የኔ ልጅ ጥሩ ነው አለች አያቴ ማለት ነው ከዛ ለማዘር ነገርኳት ደውልኩኝና አነሳውኝና ምን ሆነሽ ነው አመመሽ እንዴ አለች ከማንሳቷ ስልክ ማለት ነው አይ ጤነኛ ነኝ እግዚአብሔር ይመስገን ግን የምነግርሽ ነገር አለኝ አያት ልትሆኚ ነው አልኳት ተደሰተች በቃ ደስታዋን ልነግርካል መጣላታችንን ራሳችሁ መጣላታችንን መበጣበጣችንን ራሳችሁ ደስ ይላል አሁን ነው መጣልች አሁን ያለው ምትመጪው በቤታችን እሺ ዳቦ ደፍታ መንበላ መጣች እኔ ጋር ከዛ መጣችና ይቅርታ ልጅ ያለችው እሱን መጀመሪያ ይቅርታ ልጅ ያለችው እሱን መጀመሪያ ይቅርታ እና ማላችሁ ለመግባት በመሞከር ይቅርታ አድርግልኝ ልጄ ብላ ይቅርታ ጠይቀው እሱን ተነስተው ተቃቅፎ ምናምን በቃ እኔ ያኔ ምን ልበል ደስ አለኝ በቃ ደስታም እግዚአብሔር በጣም ደስ አለኝና ወዲያውኑ ሴት ነው የምትሆነው ልጄ ያለ ከዛ ሴት ነው የምትሆነው ልጄ ስሟ ስኬት ነው የሚሆነው በኦሮምኛ ሚልኪ ነው ብለ ያጣ ስሟ ሚልኪ ነው የሚሆነው አለ ከዛ ሚልኪ ማለት ደግሞ ስኬት ማለት ነው ከዛ ለምን አልከን እንዴ ለምን አልከው ጭራሽ እኮ አላወቅንም ገና አንድ ወር ከምናምን ነኝ ምንም የታወቀ ነገር በቃ ሴት ነች ልጅ ከዛ እሻለ እሷ ማሚ መጣች ያኔ ታረቅን በቃ ራስሽን ጠብቂ መጀመሪያ ቀን ነው አለችኝ 4 ቀን እኔ ጋር አደረች በቤቴ ማለት ነው እዛችን እንትን ላይ እንደዚህ አይነት ጅባ ይሄ የሙስሊሞቹ ጅባ የለም እሱን አንጥፋ እሱ ላይ አንሶላ አንጥፋ እኔ ቤት መሬት ላይ አደረች 4 ቀን ሙሉ ማለት ነው ከዛ በቃ ይቅርታ አረኩላት 4 ቀን ካደረች በኋላ ነኝ በቃ አሁን እሱ ሄዷል አይደል ምናምን የምትለኝ ነበር የሚመስለኝ ታውቃለህ ከዛ 4 ቀን አደረች በቃ እናትነቷ ለኔ እንደተመለሰ ወስኜ ይቅር አልኳት ማለት ነው በቃ እንጂ መጀመሪያ ይቅር ስላት ምናምን በቃ ካንጋቴ በቃ የሆነ ነገር አለ አይደል በኋላ እሱ ሲወጣው ነገር ትልኛለች በሚለው ማለት ነው ከዛ 4 ቀን ጋር ቆይታ ሄደች ወደ አዲስ አበባ ስትመለስ እሷ ወደ ስራ ጨርሳ ወደ አዲስ አበባ ስትመለስ በፌ ነበራት የቤት እቃዎች ሙሉ ነበራት በቃ ማዘር ማለት ነውና ወስደችው አለች ምን ብዬ ልንገር በቃ ማስጫኛ ብር ደግሞ አሁን ደግሞ በጋሪ እቃ ሲገኝ ማስጫኛ ብር ከዛ አባ ስራ አልሰራህም እንዴ ሰርፕራይዝ አለኝ አልኩት ከዛ ምንድነው ሰርፕራይዝ አለኝ በቃ ብር ስጠኝ አልኩት ከዛ አልሰራሽም ዛሬ ሱቅ አልከፈትሽም ከፈቻለሁ ግን እሱን ብር አላጠፋም መቃማ መጣበት ነው አልኩት ከዛ ባል ችግር የለውም እኔ ተካልሻለሁ ካስታመጪ መታረጊበት ነገር አድርጊበት አው የሆነ ነገር አምሮሽ ነው አለኝ አረ አይደለም በቃ ሰርፕራይዝ አለኝ እሺ ብዬ ሄድኩኝ
ምንጣፍ የመሬት ምንጣፍ እንኳን ሳይቀርም ከሷ ቤት ማለት ነው ያንን ምንጣፍ ወስጄ ጅባውንም ወስጄ ሲኒ ረከቦት መስታወት በቃ አዲስ ሙሽራ በለ በቃ እግዚአብሔር ምን ዕቃ ነበር የነበረው? ብፌ እቺ ትንሿ እንዲ ብፌ ለች እሷ ብፌ አለች ወንበሮችስ ብትል እና እነሱን በቃ ሄጄ ወሰርኩኝና በቃ ብፌውን በቦታው አርጌ ኮሞዲኖዋን ወደ ጓዳ አስገብቼ ከእንትን ደግሞ ከቤት ስራ ቦታ ላይ ቲማቲም ምናምን ሲሸጥበት የነበረ እንትን ነበር የቲማቲም ሳጥን ማለት 2 ነበር እሱን አምጥቼ ሳሎን ውስጥ አስገብቼ ፍራሽ ቆርጬ የማዘር ፍራሽ ከዛ ያመጣ ቆርጬ እንደ ሶፋ ሰርቼው እንደዚህ መደገፊያው አልብሼው በቃ ምን ብዬ ልንገር ቤቴ ሞላውት እሺ ማታ ሲመጣ ከቦሲኒ መስታወቱን ወስጃለሁ አከማዘር ጋር ቆንጆ ረከቦት ወስደሻል የመስታወቱ ብራንድ ነው በቃ እሱ ላይ ፈታብዬ ቡና አፍልቼ ጠበቅኩት ተገረመ በቃ ተገረመ ከየት መጣ ነው ይላል ከዛ ስራ የሰራሽው ብር እንዳለ አጠፋሽው እንዴ የሰራሁትን ብር እንዳለ ባጠፋኝ ነው ካገዛል አልኩት